ከኢትዮጵያ ውጪ ለሚኖሩ ኢትዮጵያውያን እንዲሁም በትውልድ ኢትዮጵያውያን ለሆኑ ከኛ ማህበር ጋር ጆይን አድርገው አገልግሎቱን በሙሉ ተጠቃሚ እንዲሆኑ ለማድረግ የተዘጋጀ አዲስ ሰርቪስ ነው። የሚያስፈልገው እንግዲህ ከኢትዮጵያ ውጪ ያሉት ነዋሪዎች በሙሉ በመናዘጋጅላቸው ፎርም መሰረት ተመዝግበው እንዲልኩልንና የታደሰ ፓስፖርት ያስፈልጋል። አይዴንቲቲያቸውን የሚገልጽ አይዲ ያስፈልጋቸዋል ማለት ነው። ማንኛውም አባል ህብረት ስራ ማህበራችንን ጆይን ሲያደርግ እዚህ ኢትዮጵያ ውስጥ የምንሰጠውን ሰርቪስ በሙሉ እስከ ማንኛውም አባል ማህበሩን አገልግሎት እንዲያገኝ ለማድረግ ሁሉም አባል ከኢትዮጵያ ውጪ የሚኖረው እዚህም የሚኖረው አንድ አይነት አገልግሎት እንዲያገኝ ለማድረግ ነው። አስተናገድ እንዲችሉ ማድረግ እንችላለን ማለት ነው። ከዛ ውጪ ኮንታክት ልታደርጉን የምትፈልጉ ማናችሁም ከኢትዮጵያ ውጪ የሚኖሩ ሰዎች በሙሉ በማህበራዊ ድረገጾቻችን ላይ ጆይን እንድታደርጉን በቴሌግራም አካውንት አለን፣ ዋትስአፕ አለን። በዛ በኩል ኮሙኒኬት ልታደርጉንና አሁን ያን ጆይን አድርጋችሁ ተጠቃሚ እንድትሆኑ ለማድረግ ነው።